እዚህ ቤት ያላችሁ ሁላችሁ የገላትያ መጽሐፍ ሲጠናቀቅ አንደርስታንድ እንድታረጉ ወይም እንዲቀርላችሁ የምፈልገው ሐሳብ አለ። ከዚህም ሐሳብ የመጀመሪያው ነገር ምንድነው? የገላትያ መጽሐፍ 6ኛው ምዕራፍ 18 ቁጥሮች አሉት። ባለፈው ከኔ ጋር ስታጠኑ የነበራችሁ እነዚህ 18 ቁጥሮች ለሁለት ይከፈላሉ። ከቁጥር 1 እስከ 11 እና እስከ 10 እና ከ11 እስከ 18። የመጀመሪያዎቹ 10 ቁጥሮች መልካም ከማድረግ አትታክቱ የሚል ሐሳብ ያላቸው ቁጥሮች ናቸው። ቀጣዮቹ ከ11ኛው ቁጥር እስከ 18ኛው ቁጥር ድረስ ያሉት ቁጥሮች ደግሞ ኢየሱስ ለሁሉ ሞቷል፣ ለዓለም ሁሉ ሞቷል የሚል ሐሳብ አለው። ባለፈው ሳምንት ስንነጋገር የተነጋገርነው ሐሳብ ምንድነው? አንዱና ዋንኛው ወንድሞች ሆይ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ መንፈሳውያን የሆናችሁ እናንተ በገርነት ልትመልሱት ይገባል ብሎ ጳውሎስ የተናገረውን ሐሳብ ነው። ጳውሎስ በዚህ ቦታ መልእክት የሚጽፈው ለመንፈሳዊ ሰዎች ነው። መንፈሳዊ የሆናችሁ እናንተ ነው የሚለው በገርነት። ምክንያቱም ገርነት የመንፈስ ፍሬ እንደሆነ ምዕራፍ 5 ላይ ተነጋግረናል። ይሄ በገርነት መንፈስ ልትመልሱት ይገባል የሚለው ሐሳብ በግሪኩ ካታርቲዞ ይባላል። ካታርቲዞ ማለት አንድን የተሰበረ አጥንት መልሶ መጠገን ወይንም ደግሞ የተበላሸን መረብ እንደገና መልሶ መጠገንና ወደ አገልግሎት እንዲመለስ አገልግሎት ሰጪ እንዲሆን ማድረግ ማለት ነው። ይሄን ከተነጋገርን በኋላ የተወሰኑ ነጥቦችንም አንዱ የሌላውን ከባድ ሸክም ይሸከም፣ ይሄንንም በማድረጉ ደግሞ የክርስቶስን ሕግ ይፈጽማል። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል እና የመሳሰሉ ሐሳቦችን ባለፈው ሳምንት ተነጋግረናል። አሁን ዛሬ በተወሰነ ደቂቃ የምንነጋገረው የሐዋርያው ጳውሎስን የገላትያ መልእክት የመጨረሻ ቃላቶች ነው። የምትጽፉ ሰዎች የጳውሎስ የመጨረሻ ቃላቶች ብላችሁ መጻፍ ትችላላችሁ። ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 6 ቁጥር 11 ጀምሮ የሚነግረን ነገር ምንድነው? ጳውሎስ በዚህ ቦታ እንደዚህ ይላል፣ እንዴት ባሉ ትላልቅ ፊደላት በእጄ እንደጻፍኩላችሁ ተመልከቱ ብሎ ይናገራል። ከዛ ሲቀጥል ጳውሎስ የሚለው ነገር ምንድነው? በውጫዊ ነገር ለመታየት የሚፈልጉ ሰዎች እንድትገረዙ ሊያስገድዷችሁ ይጥራሉ። ይሄንን ነገር የሚያደርጉት ስለ ክርስቶስ ኢየሱስ መስቀል እንዳይሰደዱ ነው አይደል? እያለ የሚቀጥለው ስለ ክርስቶስ ኢየሱስ መስቀል እንዳይሰደዱ ነው። እነርሱ በስጋችሁ ስለሚመኩት ነገር ሲሉ እንድትገረዙ ይፈልጋሉ እንጂ የተገረዙት ራሳቸው ሕጉን የሚጠብቁ አይደሉም ብሎ ጳውሎስ ቀጥሎ እስከ 18ኛው ቁጥር ድረስ ይጽፋል። ሐዋርያ ጳውሎስ የገላትያን ደብዳቤ ሊጨርስ አካባቢ 11ኛው ቁጥር ላይ የሚለው እንደዚህ ነው፣ እንዴት ባሉ ትላልቅ ፊደላት በእጄ እንደጻፍኩላችሁ ተመልከቱ ብሎ ይናገራል። በጥንት ዘመን የተለመደው ነገር ምንድነው? አንድ ሰው ደብዳቤ መልእክት መጻፍ ሲፈልግ ለጸሐፊ ደብዳቤውን እንዲጽፍ ያዘዋል። ከዛም ደግሞ የመልእክቱን ትክክለኝነት ለማረጋገጥና ከመልእክቱ ጋር የተወሰነ ንክኪ ለመፍጠር እንደዚሁም ደግሞ መልእክቱ የሱ መሆኑን ለማሳየት በመልእክቱ መጨረሻ አካባቢ ራሱ የተወሰነውን ጥቂት ሐሳብ ይጽፋል ማለት ነው። ዋነኛው ጉዳይ እሱ ነው እና በመሰረታዊ ደረጃ የተለመደው በጥንት ዘመን አንድ መልእክተኛ አለ፣ መልእክቱን ተቀብሎ የሚጽፍ ሌላ ጸሐፊ አለ። ነገር ግን መልእክተኛው የተናገረውን ጸሐፊው በትክክል ስለመጻፉ ትክክል መሆኑንና እንዲሁም ደግሞ መልእክተኛው ከመልእክቱ ጋር ፐርሰናል አታችመንት እንዲኖረው ከዛም ሲያልፍ ደግሞ መልእክቱ የሱ መሆኑን ለማሳየት ልክ እንደ ፊርማ አይነት ማለት ነው መጨረሻ አካባቢ ራሱ መልእክተኛው እንዲጽፍ ይደረጋል። ከዛ በዚህ በ11ኛው ቁጥር ላይ የምትረዱት ነገር ምንድነው? በትላልቅ ፊደላት ነው የሚለው ጳውሎስ ለምንድነው በትላልቅ ፊደላት የሚለው ለሚለው ሐሳብ ሁለት ሐሳቦች ይሰነዘራሉ። የመጀመሪያው የማየት ችግር ስለነበረበት ነው የሚሉ አሉ። ሁለተኛው ደግሞ ጳውሎስ በትላልቅ ፊደላት የሚልበት ምክንያት መልእክቱን ለማጉላት ፈልጎ ነው የሚሉ አሉ። እኔ የማዘነብለው እኔ ማደላው መልእክቱን ለማጉላት ፈልጎ ነው ወደሚለው ነው። በእኛ ዘመን ታውቃላችሁ ቴክስት ጽፉ በካፒታል ሌተር ምጽፉ ከሆነ ጮክ ብሎ መናገር ነው የሚያመለክተው። ጮክ ብሎ በደንብ አጉልታችሁ መናገር ነው የሚያመለክተው። ስለዚህ ጳውሎስ መልእክቱ በደንብ ጎልቶ እንዲደመጥለት እንዲሰማ ፈልጓል የሚለውን ሐሳብ መገንዘብ ይቻላል።
ከዛ ቀጥሎ ገላትያን ልትጨርሱት አካባቢ ጳውሎስ ከ12ኛው ቁጥር እስከ 13ኛው ቁጥር ባሉት ሁለት ቁጥሮች ውስጥ የሚናገረው ምንድነው? በውጫዊ ነገር ለመታየት የሚፈልጉ ሰዎች እናንተ እንድትገረዙ ሊያስገድዷችሁ ይጥራሉ ይልና እነዚህ ሰዎች ስለ መገረዛችሁ የሚመኩበትን ነገር ለማግኘት ስለ ስጋችሁ የሚመኩበትን ነገር ለማግኘት ነው እንድትገረዙ የሚፈልጉት እንጂ የተገረዙት ራሳቸው ሕጉን አይጠብቁም ይላል። ወዳጆቼ እዚህ ቤት ያላችሁ ሰዎች በገላትያ መልእክት ውስጥ በመናጠናበት ጊዜ ትዝ ካላችሁ የምትገነዘቡት ነገር ጳውሎስ የገላትያን ደብዳቤ ለመጻፍ ዋንኛ መነሻ ምክንያት የሆነው የገላትያ ቤተክርስቲያናትን ከመሰረተ በኋላ ከኢየሩሳሌም ወደ ገላትያ ቤተክርስቲያናት የመጡ የአይሁድ የሕግ አስተማሪ ነን የሚሉ ሰዎች ለመዳን ማመን ብቻውን አይበቃቸውም፣ መስራትም አለባቸው የሚል ሐሳብ ትምህርት ይዘው መምጣታቸው ነው። ስለዚህ ጳውሎስ ይሄን ጉዳይ መደምደም ማጠቃለል ይፈልጋል። እነዚህ የሕግ አስተማሪዎች አሕዛብ የሆኑ ክርስቲያኖች ክርስቲያን መሆን ከፈልጉ አስቀድሞ አይሁዳዊ መሆን አለባቸው፣ አይሁዳዊ ለመሆን ደግሞ መገረዝ አለባቸው የሚል ትምህርት ይዘው መጥተው ሕዝቡን አስጨንቀዋል። ስለዚህ ጳውሎስ የሕግ አስተማሪዎች እንዲገረዙ ለምን እንደሚፈልጉ ሞቲቫቸውን ዓላማቸውን ይናገራል። የመጀመሪያው የሚነግራቸው ነገር ምንድነው? እንድትገረዙ ጥረት የሚያደርጉት የሚያስጨንቋችሁ ይላል ጳውሎስ ለራሳቸው ክብር ሲሉ ነው። ከወንጌል አንጻር አይደለም፣ ከዘላለም ሕይወት አንጻር አይደለም፣ ከናንተ ሕይወት አንጻር አይደለም። ለገዛ ክብራቸው ለገዛ መመኪያ እንዲሆናቸው ብለው ነው። እንዴት? ትዝ ይላችኋል ዳዊት በገደላቸው 200 ፍልስጤማውያን ሸለፈት ሲመካ እንደነበረ የሕግ አስተማሪዎችም አሕዛብ በመገረዛቸውን እንደ መገዛት እንደ ሰሚሽን አርገው እነሱ ከኦሪት የመጣውን የአይሁድ እምነት እና ይሄ ፈርስት ክላስ ሲቲዝን ቢዝነስ ክላስ አሕዛብ ክርስቲያኖችን ደግሞ እንደ ሰልባጅ ክርስቲያን አርጎ የሚያስቆጥርላቸውን የእምነት ቀመር ማስቀጠል ስለፈለጉ ነው። ስለዚህ ጳውሎስ ለአሕዛብ በገላትያ ቤተክርስቲያን ላሉ አማኞች ምን ይላቸዋል? እነዚህ የሕግ አስተማሪዎች እንድትገረዙ የሚያስገድዷችሁ ጫና የሚያደርጉባችሁ ለእናንተ ሕይወት ትርፍ ወይም ደግሞ ከዘላለም አንጻር አይደለም። ስለ ስጋችሁ የሚመኩበትን ነገር ስለ መገረዛችሁ የሚመኩበትን ነገር ለማግኘት ነው። ልክ ዳዊት በ200 ፍልስጤማውያን ሸለፈት ሲመካ እንደነበረ አይሁድ የሆኑ ክርስቲያኖች በአሕዛብ ሸለፈት መገረዛቸውን ለመገዛታቸው ማሳያ አርገው ለመውሰድ ነው ይላቸዋል። ሁለተኛው ደግሞ ጳውሎስ እነዚህ የሕግ አስተማሪዎች እንድትገረዙ የሚያስገድዷችሁ ጫና የሚያደርጉባችሁ ይላል ጳውሎስ ሲናገር ስለ ክርስቶስ መስቀል እንዳይሰደዱ ነው ብሎ ይናገራል። ምክንያቱም የሕግ አስተማሪዎች መዳን በመስቀሉ ሥራ ብቻ እንጂ በሕግ ስር ባለ መታዘዝ አይደለም ብለው ቢሉ ስደት እንደሚመጣባቸው ያውቃሉ። ስለዚህ እነዚህ የሕግ አስተማሪዎች የያዙት ስትራቴጂ ምንድነው? ክርስትናን ከአይሁድ እምነት ጋር ቀላቅለው ግርዘትንና የሙሴን ሕግ ጎላ አድርገው ተናግረው ስደትን ለማስወገድ ፈልገዋል። ከዚህ የተነሳ ከስህተት ትምህርት ጋር ሄደው አብረው ተሰልፈው ቆመዋል። አሁን እንግዲህ ጳውሎስ የሚላቸው ነገር ምንድነው? የአሕዛብ መገረዝ በራሱ ስህተት አይደለም። ነገር ግን እንዲገረዙ ማስገደድ ውስጡ ካለ ሰው በእግዚአብሔር ፊት በሙሴ ሕግ ስር ካልሆነ በስተቀር በምንም መንገድ ተቀባይነት የለውም የሚል የስህተት ትምህርት ማራመድ ነው። ለዚህ ነው የሚፈልጉ ተገረዙ እያሉ የሚያስጨንቋችሁ ለገዛ ክብራቸውና ስደት እንዳይገጥማቸው ስለ ክርስቶስ መስቀል ነው ብሎ ጳውሎስ ለገላትያ ሰዎች ይነግራቸዋል። ምክንያቱም እነዚህ የሕግ አስተማሪዎች መጥተው ትምህርቱን በሚያስተምሩበት ጊዜ የሚሉት ነገር ምንድነው? ጳውሎስ ስህተት ነው አይደለም፣ የጳውሎስ ትምህርት ሙሉ አይደለም ነው፣ ሰው ማመኑ ብቻውን በቂ አይደለም መስራትም አለበት የሚል ትምህርት ነው ይዘው የመጡት። በነገራችን ላይ በገላትያ ቤተክርስቲያናት ውስጥ ያለው ችግር በዚህም ዘመን በሁሉም ቤተክርስቲያንና ክርስትና ውስጥ ያለ ችግር ነው። ይሄን ማወቅ ይሄን መረዳት በጣም ተገቢ ነው። ከዛ ጳውሎስ ቀጥሎ የሚነግራቸው ነገር ምንድነው? በዚህ በገላትያ መልእክት ውስጥ ወዳጆቼ በተለይ ደግሞ ቁጥር 14 እና 15 ላይ ጳውሎስ ሲናገር እንደዚህ ይላል። አሁን የሕግ አስተማሪዎች ለምን እንዲገረዙ እንደሚፈልጉ አሕዛቦች መገረዝ አለባቸው ብለው ጫና የሚያደርጉበት ዋነኛው ምክንያት ለክብራቸውና ስደትን ለማስወገድ ነው ብሎ ካላቸው በኋላ የሚነግራቸው እንደዚህ ነው። በደንብ ተመልከቱ። የዛሬው ዋናው የትምህርቱ ሐሳብ ያለው እዚህ ጋር ነው። ነገር ግን ይላል ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላው ትምክት ከኔ የራቀ ይሁን። መገረዝም ሆነ አለመገረዝ ምንም አይጠቅምም፣ የሚጠቅመው አዲስ ፍጥረት መሆን ነው ብሎ ቁጥር 14 እና 15 ላይ ጳውሎስ ይናገራል። ወዳጆቼ ሐዋርያ ጳውሎስ በዚህ ቦታ የሚነግራቸው ነገር ምንድነው? የመጀመሪያው ነገር ለኔ ለጳውሎስ
ከዝና ለሚመጣ ክብር ምንም ስሜት አይሰጠኝም። ከሀብት የሚመጣ ክብር ስሜት አይሰጠኝም። ከሰዎች የሚመጣ ክብር፣ ከስልጣን የሚመጣ ክብር ምንም ስሜት አይሰጠኝም። ለእኔ ክብር የክርስቶስ መስቀል ነው ብሎ ይናገራል። እንግዲህ በዚህ ዘመን ያላችሁ ሰዎች ለእኔ ክብር የክርስቶስ መስቀል ነው ቢል አንድ ሰው ምንም አይመስላችሁም። በዛ ዘመን ግን ክብር የሚለው ቃልና መስቀል የሚለው ቃል አብሮ የሚሄዱ ቃላቶች አይደሉም። ምክንያቱም መስቀል ወይም በመስቀል ላይ ተሰቅሎ መሞት የውርደት ሞት ነው፣ ወይም እንደ ዕድለቢስነት ተቆጥሮ የሚወሰድ ጉዳይ ነው። አንድ ሰው በመስቀል ተሰቅሎ ከሞተ በውርደት ነው የሚሞተው። ከዛም ሲቀጥል ደግሞ ዕድለቢስነት ነው። አሁን ሐዋርያ ጳውሎስ እያለ ያለው ነገር ምንድን ነው? ይሄንን የውርደት ሞት፣ ይሄንን ዕድለቢስ ተደርጎ የሚቆጠረው ያ መስቀሉ ለእኔ ክብር ነው ብሎ ሲላቸው ለማንኛውም ፍጥረታዊ ሰው በክርስቶስ መስቀል ከመመካት ከመኩራት ይልቅ በስጋዊ ነገር በውጫዊ ነገር የሚታዩበትን ነገር መፈለግ ምክንያታዊ መስሎ ሊታይ ይችላል። ሐዋርያ ጳውሎስ ለገላትያ ሰዎች ግን የሚነግራቸው ነገር ምንድን ነው? መመካት፣ ይሄ መኩራት፣ ክብር የሚባል ነገር ከተፈለገ እኔ ከዓለም፣ ከሰው፣ ከሀብት፣ ከዝና እንደዚሁም ደግሞ ከስልጣን በሚመጣ ክብር እኔ ግድ አይሰጠኝም። ነገር ግን ዓለም ለኔ ከተሰቀለችበት እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ፣ ሌላ ኩራት ለኔ ይራቅ። አሁን እነዚህ የአይሁድ አስተማሪዎች፣ የሕግ አስተማሪዎች መጥተው ምንድነው እያሉ ያሉት? በውጫዊ ነገር በሰው ዘንድ መታየት የሚፈልጉ ሰዎች ኩራታቸው የፕራውድ የሚያደርጉት በመስቀሉ ላይ አይደለም። ለዚህም ነው በተወሰነ መልኩ ስለ መስቀሉ ሼም ስለሚይዛቸው ስለሚያፍሩ እንደዛ የሙሴን ሕግ ጮክ አድርገው ማስወራትና ማስነገር ይፈልጋሉ። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ይሄን ነገር ይነግራቸዋል። አሁን ከክርስቶስ መስቀል በቀር ሌላው ትምክህት ከኔ ይራቅ ብሎ ሲል ሐዋርያው ጳውሎስ ቁሳዊነትን አይደለም የሚያወራው። ግማደ መስቀሉን ፈልጋችሁ ወይም ደግሞ እሱን የሚመስል መስቀል እላያችሁ ላይ አንጠልጥሎ አይደለም እያለ ያለው ምንድነው? በመስቀሉ ስራ ትምህርት ነው። ጽድቅና ቅድስና በእግዚአብሔር ዘንድ ተቀባይነት ያለው ብሎ የሚናገረው እኔ በምሰራው ስራ ሳይሆን ክርስቶስ በሰራው ስራ ነው እያለ ያለው። ስለዚህ ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ሲል መስቀል በቀር ብሎ ሲናገር ጳውሎስ ምን ማለቱ ነው ሲባል ዓለም በጳውሎስ ላይ ምንም ተጽዕኖ ልታሳድር አትችልም ነው። ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ማለት አንደኛው ዓለም በጳውሎስ ላይ ምንም ተጽዕኖ ልታሳድር አትችልም። ሁለተኛ ደግሞ እኔ ጳውሎስ ዓለም ለምታሳድርብኝ ተጽዕኖ ምንም ምላሽ አልሰጣትም። ይሄ ነው። ከዛም ሲቀጥል ደግሞ ምንድነው? ዓለም ለኔ ከተሰቀለበት ብሎ ሲል ምን ማለት ነው? እኔ ዓለምን እኮንናታለሁ ማለት ነው። እዛ መስቀል ላይ ተሰቅላለች ብሎ እኮንናታለሁ ይላል። ከዛ በተገላቢጦሹ ደግሞ ቀጥሎ እንደዚህ ይላል፣ እኔም ለዓለም ከተሰቀልኩበት ይላል፣ ዓለምም እኔን ሰቅላኛለች ይላል። ስለዚህ በሌላ አማርኛ ምን ማለት ነው? ዓለም ስለ እኔ ግድ አይላትም፣ እኔም ስለ ዓለም ግድ አይለኝም ማለት። ዓለም የኔ ጉዳይ ግድ አይላትም፣ እኔም የዓለም ጉዳይ ግድ አይለኝም። አሁን አንድ ጊዜ እናንተ በክርስቶስ ኢየሱስ መስቀል በኩል ለሚመጣ ጉዳይ ብቻ ነው እኔ ግድ የሚሰጠኝ፣ ሌላ ጉዳይ ምንም ግድ አይሰጠኝም ብሎ ሐዋርያ ጳውሎስ ይነግራቸዋል ወዳጆቼ። ከዛም ጳውሎስ የሚነግራቸው ነገር ምንድነው? መገረዝም ሆነ አለመገረዝ ምንም አይጠቅምም ይላል። ምንም አይጠቅምም። እንደነገርኳችሁ እነዚህ አይሁድ አስተማሪዎች ከኢየሩሳሌም መጥተው አሕዛብ ክርስቲያኖች ምን ብለዋል? ክርስቲያን መሆን ከፈለጋችሁ አይሁዳዊ መሆን አለባችሁ፣ አይሁዳዊ ለመሆን መገረዝ አለባችሁ ብለው ወንዱን ሁሉ ቆርጠው ቁጭ አድርገው እና ጠቅላላ ቁስለኛ ነው እዛ መካከል ያለው ሰው። ክርስቲያን ለመሆን ከፈለጉ ኢየሱስ እኮ ቆስሎላቸዋል፣ ሌላ ቁስለኛ አያስፈልግም። ጌታ ይመስገን። አሁን እናንተ እዚህ ቤት እንደው ሁላችሁም በመስተንግዶ በሆነ ነገር ቁጭ ብላችሁ ምንም ዲስክሪሚኔሽን ሳይኖር ለመገልገል ጥረት እያደረጋችሁ ምናልባት መልእክቱን ስትሰሙ ስሜት ላይ ሰጣችሁ ይችላል። ነገር ግን ወደ ኋላ ብትሄዱ ገላትያ ቤተክርስቲያናት ውስጥ እኮ ፈርስት ክላስ ሲቲዝን አለ ብያቸዋለሁ። ሰልባጅ ክርስቲያን አለ፣ በዛ ላይ ደግሞ ብራንድ ክርስቲያን አለ። አይሁዳዊ በመሆናቸው ብቻ ፈርስት ክላስ ሲቲዝን እንደሆኑ የአብርሃም ልጆች በመሆናቸው ብቻ እንደሚጸድቁ የሚሰማቸው ሰዎች እዛ አሉ። ሰው እንደኔ መሆን ከፈለክ መጀመሪያ ተገረዝ ነው እያሉ ያሉት። እና ጳውሎስ ምን ይላል? ይመጣና መገረዝም አለመገረዝም አይጠቅምም ይላል። መገረዝም አለመገረዝም አይጠቅምም ማለት ነው ያልላችሁ የተገረዘ አዲስ ፍጥረት ካልሆነ የክርስቶስ አይደለም፣ ያልተገረዘ አዲስ ፍጥረት ከሆነ የክርስቶስ ነው ይላቸዋል። ጳውሎስ ምንድነው የሚለው? መገረዝም ሆነ አለመገረዝ አይጠቅምም፣ የሚጠቅመው አዲስ ፍጥረት መሆን ነው ይላቸዋል። በመሰረቱ ይሁኝ እኔን
እኛ ራሳችንን አዲስ ፍጥረት ማድረግ አንችልም። እኛ ራሳችንን በመሰረቱ ክርስትና እግዚአብሔር በእኛ ውስጥ የሚሰራው ነው እንጂ እኛ ለእግዚአብሔር የምንሰራው አይደለም። ክርስትና እግዚአብሔር በእኛ ውስጥ የሚሰራው ነው እንጂ እኛ ለእግዚአብሔር የምንሰራው አይደለም። እኛ ለእግዚአብሔር የምንወጣው ተራራ፣ የምንወርደው ቁልቁለት፣ የምንበላው ቆሎ እኛ ለእግዚአብሔር የምናደርገው ነገር አይደለም። ክርስትና እግዚአብሔር በእኛ ውስጥ ያደረገው ነው እንጂ እኛ ለእግዚአብሔር የምናደርገው ጉዳይ አይደለም። እኛ ራሳችንን ምንትን ማድረግ አንችልም። አዲስ ፍጥረት ማድረግ አንችልም። ጳውሎስ እንደዚህ ይላቸዋል፣ መገረዝና አለመገረዝ ምንም አይጠቅምም አላቸው። የሚጠቅመው የክርስቶስ መሆን ነው። አዲስ ፍጥረት መሆን ነው የሚጠቅመው። አንድ ሰው ባይገረዝም አዲስ ፍጥረት ከሆነ የክርስቶስ ነው። አንድ ሰው ተገርዞ አዲስ ፍጥረት ካልሆነ የክርስቶስ አይደለም ብሎ ይላቸዋል። ይሄ ጉዳይ በጣም መሰረታዊ ጉዳይ ነው። አሁን እንግዲህ የሚጠቅመው አዲስ ፍጥረት ነው ከተባለ የአዲስ ፍጥረት የመሆን ጥቅሞች ምናልባት የምታውቁ ይመስለኛል። ለምሳሌ የመጀመሪያው አዲስ ፍጥረት የመሆን ጥቅም ምንድነው ካላችሁኝ፣ አዲስ ጅማሬ ነው። አዲስ ጅማሬ። አሁን ጳውሎስ ደግሞ ምንድነው የሚለው? መገረዝ መሆን አለመገረዝ አይጠቅምም፣ የሚጠቅመው አዲስ ፍጥረት ነው መሆን ነው አለ። በቃ አዲስ ፍጥረት መሆን ነው የሚጠቅመው። አሁን ግርግሩ፣ ትግሉ፣ ውጣውረዱ ምናምን ጉተታው ምንድነው? ተገረዝ አትገረዝ ነው። ኖ ይሄ ምንም የሚጠቅመው ጉዳይ የለም። መገረዝም አለመገረዝም አይጠቅምም፣ የሚጠቅመው አዲስ ፍጥረት መሆን ነው አለ። አዲስ ፍጥረት አንተ ራስን ማድረግ አትችልም። ይሄን ማወቅ አለብን። ኦኬ። ከዛም ሲቀጥል ምን ብያቸዋለሁ? ክርስትና እግዚአብሔር በእኛ ውስጥ የሚሰራው ነው እንጂ እኛ ለእግዚአብሔር የምንሰራው አይደለም። አዲስ ፍጥረት መሆን ነው የሚጠቅመው ከተባለ የአዲስ ፍጥረት ጥቅሙ ምንድን ነው? የመጀመሪያው የአዲስ ፍጥረት ጥቅም ምንድን ነው ካላችሁ፣ አዲስ ጅማሬ ነው። ሰው አዲስ ፍጥረት ካልሆነ በስተቀር ኒው ቢጊኒንግ ሊኖረው አይችልም። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 የሚናገረው እንደዚህ ነው። ስለዚህ ማንም በክርስቶስ ቢሆን ማይ ጋድ ስለዚህ አለ ማንም በክርስቶስ ቢሆን ማንም አይሁድ የለ፣ ወንድ የለ፣ ሴት የለ፣ ትልቅ የለ፣ ትንሽ የለ፣ የተማረ የለ፣ ያልተማረ የለ፣ ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው። አዲስ ፍጥረት ነው። ከዛስ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይኸውልህ አዲስ ፍጥረት የመሆን የመጀመሪያው ጥቅም አዲስ ጅማሬ ነው። አዲስ ጅማሬ በህይወት እንዲኖር ከፈለክ አዲስ ቤት መቀየር፣ አዲስ ሀገር መሄድ፣ አዲስ የሆነ ስራ መጀመር አይደለም። በክርስቶስ ኢየሱስ አምኖ አዲስ ፍጥረት መሆን። አዲስ ፍጥረት መሆን የመጀመሪያው ጥቅም አዲስ ጅማሬ ነው። ለዚህ ነው ብዙ ክርስቲያኖች ያላችሁ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ወዳጄ ና ወደ ክርስቶስ፣ አሮጌው አልፏል። አየህ፣ በክርስቶስ ስትሆን አዲስ ፍጥረት ስትሆን አዲስ ጅማሬ ነው የኖረ። ምክንያቱም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ እንጂ የዓለምን ኃጢአት የሚከድን አይደለም፣ የሚያስወግድ ነው። አንተ ያገልጠይከ አዲስ የተወለደ ሕፃን ልጅ ያለፈ ታሪክ አለው የለው? እንደዚሁ በክርስቶስ አዲስ ፍጥረት የሆነ ያለፈ ታሪክ የለው። የሰማኝ ሰው ካለ አዲስ ልጅ አሁን ሜላላ አዲስ ተወለደች፣ ያለፈ ታሪክ የላትም። ገብቷል? እግዚአብሔር አምላክ ከአሮጌው ኦልድ ታሪክ፣ ከዛ ከጨለማ፣ ከዛ ከኃጢአት፣ ከዛ ከኩነኔ ህይወት ቆርጦ አዲስ ጅማሬ እንዲኖር ሲፈልግ የአዲስ ፍጥረት የመሆን የመጀመሪያው ቤኔፊት አዲስ ጅማሬ ነው። እሱ ብቻ አይደለም። ሁለተኛው አዲስ ፍጥረት የመሆን ሁለተኛው ጥቅም እንደው ተቀላችሁ አዲስ ግንኙነት ነው። አዲስ ግንኙነት ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እንደዚህ ይላል። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ ማይ ጋድ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ወደ እግዚአብሔር መቅረብ ከፈለክ አሁን 40 ነገር ላይ መጠንጠል አይጠበቅብህም። አሁን አዲስ ፍጥረት የመሆን ሁለተኛው ጥቅም አዲስ ግንኙነት ነው። ከእግዚአብሔር ጋር በኃጢአት ምክንያት ተቋርጦ የነበረው ግንኙነት እንዲቀጥል ከተፈለገ ይሄ አዲስ ፍጥረት የመሆን ውጤት ነው እንጂ ያንተ የላብ ውጤት አይደለም። አዲስ ግንኙነት፣ አዲስ ጅማሬ ያለው ሰው አዲስ ግንኙነት ይኖረዋል። እሱ ብቻ አይደለም ወዳጆቼ፣ አዲስ ፍጥረት የመሆን አሁን ጳውሎስ ምን አለ? መገረዝም አለመገረዝም ይኸው ብትቆረጠውም ባትቆረጠው በክርስቶስ ካልሆንክ በስተቀር አዲስ ጅማሬ ሊኖር አይችልም። አዲስ ግንኙነት ሊኖር አይችልም። ሶስተኛ ጥቅሙ ምን መሰለህ? አዲስ ማንነት ነው። አዲስ ፍጥረት የመሆን ጥቅሙ ሶስተኛው አዲስ ማንነት ነው። መጽሐፍ ሲናገር በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 እስከ 10 እንደዚህ ይላል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ
ከጨለማ ወደ አስደናቂ ብርሃን የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ። ቆይ አሁን ማንነት ነው ይሄ ማንነት ነው። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። አሁን ስማ ልንገር፣ ይሄንን ይኸውልህ በ8 ቀንም ብትቆረጠው በ40 ዓመትም ብትቆረጠው ይሄን መሆን አትችልም። ይሄን መሆን የምትችለው በኢየሱስ ስታመን ብቻ።